አይምሮ ካመነ ምንም ነገር ያደርጋል። በቃ አይምሮ በቃ ለማመን የሚከብድ ነገር ያደርጋል። እንጂ በቃ ምን ልበል በቃ ተስፋ የቆረጠ ሌባ በቃ አንተ ሞባይሉን ይወስዳል፣ ሀብቱን ይወስዳል። ከዛ በኋላ ነፃ ቀዶ በትናውን ይሰራል። ቀዶ ጥገና የማይሰራማ እሱ ጥበብ ይጠይቃል። ዶክተሮች ናቸው እሱ የሚሰራ። አቤት እንዴት ጨካኝ ሆነ ይላል። ግን ያደረገ ያመነ አይምሮ ነው ማለት ነው። አይምሮ ካሳመንክ በዛው ተቃደለ ደግሞ ይችላል። አመለካከት እንዴት ይኖርብኛል ምን ላድርግ ካልክ ደግሞ ህልመኞች ምንድነው የሚያደርጉት? ውስጣችሁን እንዴት ነው የሚይዙት? ይችላል መንፈስ እንዴት ነው የሚያደርጉት የሚለውን እናለን ማለት ነው። ህልመኞች ምንድነው የሚያደርጉት? ውስጣችሁን በፈጣሪ ኃይል ይችላል መንፈስ እንደ ጎማ እንደሚነፋ ነገር ተነፍቷል ማለት ነው። እጃችሁ ላይ ተነፍቷል፣ እግራችሁ ላይ ተነፍቷል። ምንም ነገር ሙሉ ልብ ናቸው። በቃ ተነፍቶ ነው ይችላል የምንለው ሁሉ ነገር አሉ ማለት ነው። ለነዚህ ሁሉ ነገር ያሽቃብጣል ማለት ነው። ይሄ ብቻ አይደለም። የሚገርማችሁ ነገር ፈጣሪው እንኳን ለነሱ ያድላል። አይገርማችሁ? ያለው ይጨመራል፣ የሌለው ወሰድባል አይልም። ስለዚህ እነሱ ከልባችሁ ላይ ያጡት ነገር የለም። ልባችሁ ሙሉ ነው። በቃ ውስጥ የፈለጉ ፈጣሪ ጋር ጉነሽ ስላለ የፈለጉትን ነገር ውስጣቸው የፈጣሪ ኃይል ደግሞ ማግኔት ስለሆነ የፈለጉትን ነገር ወደ ራሳቸው መሳብ ይችላሉ ማለት ነው። ስለዚህ ትልቁ ነገር ይችላሉ የሚል አመለካከት የምንይዘው ውስጣችሁ ነው ማለት ነው። ሁኔታዎች አይደለም። አሁን ነው ምናምን ካልክ ደግሞ በኮሮና ጊዜ ተመልከት። ኮሮና ጊዜ ብዙዎች ማስክ ተሰልፎ በ200 ብር ገዝቷል። አየህ መግዛቱ አይደለም የሸጠ ሰውዬ ግን ተመልከት። ሁኔታ ነው። አየህ በዛ ሰዓት ብዙዎች ሆቴሎች ተዘግተዋል፣ ሬስቶራንት ተዘግተዋል፣ ምኑ ተዘግተዋል። በዛ ሰዓት ግን ያን ሰዓት በሌላ መንገድ ደግሞ ሆቴል ከፍቶ ዴሊቨሪ አድርጎ በየቤቱ እያከፋፈለ ሀብታም የሆኑ የለም፣ ራሳቸውን የቀየሩ የለም። አየህ ሁኔታ አይደለም ውስጡ ነው። የውስጡ ጢም ካለ ውስጡ ይችላል የሚል ካለ አንተ ውስጥ ሁሉ ነገር ይስተካከል፣ ሁሉ ነገር ይሰራል ማለት ነው። ሌላ ነገር እነሱ የሚያደርጉት ነገር በየቀኑ ሃይምሮን ያስተምራሉ። በቃ ልንገር ሃይምሮ ሞኝ ነው ያልኩ ነው የሚይዘው። ሰብኮንሺየስ እንደ ኮንሺየስ ማይንድ የሚባል አለ። እሱ ወደፊት የምናይ ይሆናል። ግን ሃይምሮ ያልኩን ነገር ይይዛል። ሞኝ ነው። አሁን ለምሳሌ በቃ ጠዋት ተነስተህ ዋው ደብረኛል ካልክ እሱ ራሱ ላንተ ነግራ አዎ ደብራል። ግን አንተ ደግሞ በቃ ዋው ደስ የሚል ቀን ነው ካልክ አዎ እውነት ነው ደስ የሚል ቀን ቀጣው እንዴት እንደምታውቅ ንፋሱ ደስ ሲል አየሩ እያለ ላንተ ድጋሜ ነግራል ማለት ነው። ስለዚህ እነሱ ደግሞ ይሄንን ስለሚያውቁ በየቀኑ ምንም ሳይኖራቸው ዋው ይላሉ። ምንም ሳይኖራቸው ዋው ዘናጭ ሚስት አለው፣ ልባም ሴት አለው፣ ቅንጡ መኪና አለው፣ ቅንጡ ቤት አለው፣ ሚሊዮነር ነኝ፣ ግቢው እንዴት እንደሚያምር ዋው የሰው ደናቆቱ ምንም ግን የላችሁም። ግን በቃ የሆነ ጊዜ አእምሮ ያምናል። በቃ ራሳቸው ሳያውቁ በቃ እነሱ ሚሊዮነር ናቸው ማለት ነው። ሳያውቁ በቃ እነሱ ያቺ ዘናጭ ሚስቱ አጠገብነት ማለት ነው። ሳያውቁ በቃ የተባረከ ትዳር አላቸው። ስለዚህ ህልመኞች ይሄንን ያደርጋሉ ማለት ነው። ሌላ ነገር ደግሞ የሚያደርጉት ነገር ምንድነው? ሐቂማችሁን ማለት ነው። ሐቂማችሁን እነሱ በቃ በምስማር በተመታ ቁጥር እንደሚጨመር እነሱ ደግሞ የማያልቅ ተቀዶ የማይዘለቅ ትልቅ ሀብት ከፈጣሪ ለነሱ እንደተበረከተ አድርጎ ያስባሉ። በለፉት ቁጥር ላብ በወጡ ቁጥር ሐቂማቸው እንደሚጨምርና እንደሚጠነክር ያስባሉ ማለት ነው። ምንም ነገር ፍርሃት የላቸውም። በተራመዱት ቁጥር ሐቂማቸው እንደሚጨምር ያውቃሉ። አሁን ጉምን ተመልከት። ጉም ምን ያደርጋል? አንተ በትንሹ ብቻ ታለ፣ ከዛ በኋላ ፍለፊት ያለውን አታይም። በሄድክ ቁጥር ምን ይሆናል? ገለል ብሎ ላንተ ይታያል። እነሱ በትንሹ ለነሱ የምታይ ነገር ላይ ይጀምራሉ። የማይታይ ነገር ደግሞ በስተጀርባ ያለው ደግሞ በሄዱት ቁጥር እያዩ ይሄዳሉ ማለት ነው። ለዛም ነው ፈጣሪ በትንሹ ከታመንክ በትልቁ ሾማለሁ የሚለው ማለት ነው፣ ይሞላል። ስለዚህ አንተም እችላለሁ የሚል መንፈስ መሙላት ከፈለክ ትልቁ ነገር ሁኔታዎች ሳይሆን እንደ ህልመኞች ውስጡን ማስተካከል፣ አቅምን መረዳት፣ በየቀኑ አእምሮን እንዲያምን ማድረግ፣ ለራስ የምትነገር ማወቅ። ለምን የዘራ ስለምታጭድ ማለት ነው። ክፉን ካሰብ ክፉን ካመን ያው እሱ ራሱ የሰራውን ታጭዳለህ ማለት ነው። አሁን እጅግ አድርጌ ወዳችኋለሁ። ሰብስክራይብ በማድረግ አበረታቱ።